ለታሪካዊ ጥናት ተብሎ አንድ ጥንታዊ መቃብር ስለተከፈተ በስራው ላይ የተሳተፉት ሰዎች አብዛኛዎቹ የመሞታቸው የተቀሩት ደግሞ የመጎዳታቸው ክስተት የመቃብሩን ስፍራ አስፈሪነት ያጎላ ነበር። ሚስጥራዊ ከሆነ ሞት አንስቶ በግልጽ እስካልታወቁ አደጋዎች የመከሰታቸው ምክንያት የሆነው የፈርዖኖች እርግማን ለዘመናት የቅርስ አሳሾችን ያሸበረ ነበር። ክስተቱም ይሄ የመቃብር ስፍራ እርግማን እውነት ነው ወይንስ የግብጽ መንግስት ህገወጥ የሆኑ የቅርስ ዘራፊዎችን ለማስፈራራት የፈጠረው ተረት የሚል ጥያቄን ያስነሳ ነበር። ይህን ጥያቄ ለመመለስ አስቸጋሪ ያደረገው ነገር የጉዳዩ ስብስብነት ነበር። ውድ ተመልካቾቻችን እንኳን ደህና መጣችሁ። በዛሬው ተረካችን የፈርዖኖች እርግማን ስለተባለው አፈ ታሪክ ለመቃኘት በወርቃማ አሸዋዎች ወዳጌጠችው ግብጽ እንሄዳለን። ይህ ክስተት ጥንታዊ የግብጽ ነገስታት መቃብራቸውን ከተፈጥሮ በላይ በሆነ ኃይል ሊጠብቁ እንደቻሉ ወይንም እነዚህን ግኝቶች ተከትሎ ከሚገኙት እንግዳ ክስተቶች በስተጀርባ ምክንያታዊ ማብራሪያ ለመኖሩ ተጨባጭ ፍንጭ ያልተገኘለት አፈ ታሪክ በመሆኑ የታሪክ ተመራማሪዎችን ያወዛገበ ክስተት ሆኗል። ውድ ተመልካቾቻችን እስከ ተረኩ ማብቂያ አብረውን ይዘልቁ ዘንድ ይህን አስደናቂ ተረት ጋበዝናችሁ። የፈርዖን እርግማን አፈ ታሪክ ክስተት የጀመረው እንደ አውሮፓውያን አቆጣጠር በ1922 ሲሆን አርኪኦሎጂስት ሃዋርድ ካርተር ከፈርዖን ንጉስ አንዱ የሆነውን የንጉስ ቱታንካመን መቃብር ሲያገኝ ነው። ይሄ ግኝት በወቅቱ በዓለም አቀፍ ደረጃ ታዋቂነትን አግኝቶ ነበር። መቃብሩ ከተከፈተ ከወራት በኋላ ካርተርን በፋይናንስ ሲደግፍ የነበረው ሎርድ ካርናርቮን የተባለ ግለሰብ በሚስጥር ሞተ። ይህን ክስተት ተከትሎም በመቃብሩ ግንብ ላይ ተጽፎ ስለነበረው እርግማን በሰፊው ተወራ። ጽሑፉም የንጉሱን ሰላም ለሚረብሽ ሞት በፈጣን ክንፍ ይመጣለታል የሚል ነበር። ይህ ሞት የክስተቱ የመጀመሪያው ሞት ብቻ ሆኖ አላበቃም። በሚቀጥሉት 10 ዓመታት ውስጥ ከ20 በላይ የሚሆኑ ከመቃብሩ ምርምር ጋር የተገናኙ ሰዎች እንግዳ በሆነ ሁኔታ ሞተዋል። ይህ ክስተት እርግማን የአጋጣሚ ነገር ወይም ሌላ ጉዳይ መሆኑ ስላልታወቀ ጉዳዩን ያልተፈታ እንቆቅልሽ አድርጎታል። የፈርዖኖች እርግማን በፈርዖኑ ንጉስ ቱታንካመን ብቻ የተገደበ አይደለም። በጥንቷ ግብጽ ውስጥ የመቃብር ሰርጎ ገቦችን ለማስፈራራት ብዙውን ጊዜ እርግማኖች በመቃብር ውስጥ ይጻፉ ነበር። አንድ መቃብር ላይ እንዲህ የሚል ማስጠንቀቂያ ጽሑፍ ተገኝቷል። ወደዚህ መቃብር የገባ ማንኛውም ሰው በሞት ክንፍ ይመታል። ባለፉት ዓመታት እነዚህን መቃብሮች የቆፈሩ ሰዎች እንግዳ የሆኑ በሽታዎች፣ አደጋዎችና ቅዠቶች እንዳጋጠማቸው ሪፖርት ተደርጓል። የዘመናችን ሳይንቲስቶች ለዚህ ጉዳይ ብዙ ማብራሪያዎችን ሰጥተዋል። ከነሱም ውስጥ የመጀመሪያው ማብራሪያ ለሺህ ዓመታት የታሸጉ የጥንት መቃብሮች ገዳይ የሆኑ የሻጋታ መርዞችን ወይም ስፖሮችን ሊይዙ ይችላሉ የሚለው ሲሆን፣ ሁለተኛው ማብራሪያ ደግሞ በመቃብር ውስጥ ያሉ ቁሳቁሶች በጣም ስለቆዩ እንደሚበሰብሱ፣ በዚህ ምክንያት መርዛማ ጋዞችን ሊለቁ መቻላቸው ድንገተኛ በሽታዎችን ያስከትላሉ የሚል ነው። በሶስተኝነትም የመቃብሩ ኃይል ፍርሃትን እንደሚያሳድግ፣ ፍርሃቱም አደጋዎችና ከጭንቀት ጋር የተያያዙ በሽታዎች እንደሚያስከትል ማብራሪያ ይሰጣሉ። እነዚህ ማብራሪያዎች አሳማኝ ቢሆኑም በፈርዖኖች መቃብር ዙሪያ ያሉትን ታሪኮች ሙሉ በሙሉ አይሰርዙ። ይሄ የፈርዖኖች እርግማን አፈ ታሪክ የሚነግረን ስለ ጥንታዊ ነገስታት ብቻ አይደለም። የሰው ልጅ ለማወቅ ያለውን ጉጉት፣ ለታሪክ ያለውን ክብርና ስለ ድርጊታችን ውጤቶች ያጎላ ክስተት ነው። የእርግማኑ አፈ ታሪክ እውነትም ሆነ ውሸት የጥንታዊ ታሪኮችን ምስጢራት ስንገልጥ በጥንቃቄ መሆን እንዳለበት ያስተምረናል። እነሆ የዛሬው ተረካችን ይህን ይመስል ነበር። ውድ ተመልካቾቻችን ይሄ አፈ ታሪክ እውነት ነው ብለው ያምናሉ ወይስ የቅርስ ዘራፊዎችን ለማስፈራራት ተብሎ የተፈጠረ አሉባልታ? ሐሳባችሁን ኮሜንት ስር ያስቀምጡልን። ይህንን ተረት ከወደዳችሁት ላይክ ማድረግ እንዲሁም ለምትወዱት ማጋራቱን አይርሱ። የቻናላችን ይዘት ከተመቻችሁ
ሰብስክራይብ የሚለውን ከነደውሉ በመጫን ቤተሰብ ይሁኑ። ለቆይታችሁ እናመሰግናለን።